የነብዩላህ ኢብራሂም ታሪክ የነብዩላህ ኢብራሂም ታሪክ ቁርአን ላይ ትኩረት ከተሰጣቸው የነብያት ታሪክ ውስጥ በግንባር ቀደምትነት ይመደባል። ታሪካቸው ቁርአን ውስጥ በ17 ምዕራፍ ወደ 69 ጊዜ ተጠቅሷል። ይህ የሚያሳየው ታሪካቸው ምን ያክል አስፈላጊና ቁም ነገር አዘል መሆኑን ነው። ነብዩላህ ኢብራሂም ኢራቅ ውስጥ ባቢል በሚባል ቦታ በጣዖት አምላኪ ማህበረሰብ ውስጥ ተወለዱ። ከህብረተሰቡ ውስጥ ኮከብ የሚያመልክ፣ ጨረቃ የሚያመልክና ፀሐይ የሚያመልክ እንዲሁም ከእንጨት የተሰራ ጣዖት የሚያመልክ ነበር። አባታቸው አዘር ከእንጨት ጣዖት እየሰራ ይሸጥ ነበር። እሳቸው በልጅነታቸው እርሻ ይሰሩ ነበር። አባታቸው ጣዖት እያዞሩ እንዲሸጡላቸው ሲያዟቸው ተቀብለው መሬት ለመሬት እየጎተቱ የማይጠቅምና የማይጎዳ የሚገዛ እያሉ ያዞሩ ነበር። በዚህም ምክንያት ማንም የሚገዛ ስለማያገኙ ይዘውት ይመለሳሉ። እድሜያቸው 13 ዓመት ሲሞላቸው ፈጣሪ ማን ነው ብለው ማሰብ ጀመሩ። ቤተሰቦቻቸውና ማህበረሰቡ በሚያመልኩት ነገር ደስተኛ አልነበሩም። ለብቻቸው ሲሆኑ ማን ነው የፈጠረኝ እያሉ ያብሰለስላሉ። በዚህ ስሜት ውስጥ ሆነው ከቤት ወጥተው ወደ ሰማይ በሚያዩበት ጊዜ የተከሰተውን አላህ ሲነግረን በአልአንዓም ምዕራፍ ከ75 እስከ 79 ድረስ እንዲህ ይለናል። وكذلك نري إبراهيم ملكوت السماوات والأرض وليكون من الموقنين فلما جن عليه الليل رأى كوكبا قال هذا ربي فلما أفل قال لا أحب الآفلين فلما رأى القمر بازغا قال هذا ربي فلما أفل قال لئن لم يهدني ربي لأكونن من القوم الضالين فلما رأى الشمس بازغة قال هذا ربي هذا أكبر فلما أفلت قال يا قوم إني بريء مما تشركون إني وجهت وجهي للذي فطر السماوات والأرض حنيفا وما أنا من المشركين እንደዚሁም ኢብራሂምን እንዲያውቅና ካረጋጋጮችም ይሆን ዘንድ የሰማያትንና የምድርን መለኮት አሳየነው። ሌሊቱም በእርሱ ላይ ባጨለመ ጊዜ ኮከብን አየ። ይህ ጌታዬ ነው አለ። በጠለቀም ጊዜ ጠላቂዎችን አልወድም አለ። ጨረቃንም ወጪ ሆኖ ባየ ጊዜ ይህ ጌታዬ ነው አለ። በገባም ጊዜ ጌታዬ ቅኑን መንገድ ባይመረኝ በእርግጥ ከተሳሳቱት ህዝቦች እሆናለሁ አለ። ፀሐይንም ጮራዋን ዘርግታ ባየ ጊዜ ይህ ጌታዬ ነው፣ ይህ በጣም ትልቅ ነው አለ። በገባችም ጊዜ ወገኖቼ ሆይ እኔ ከምታጋሩት ሁሉ ንጹህ ነኝ አለ። እኔ ለዚያ ሰማያትንና ምድርን ለፈጠረው አምላክ ቀጥተኛ ስሆን ፊቴን አዞርክ፣ እኔም ከአጋሪዎቹ አይደለሁም አለ። በዚህ መልኩ ካስተነተኑ በኋላ አላህ የማይታይ የማይዳሰስ አምሳያ የሌለው ብቸኛ አምላክ መሆኑን አሰቡ። አላህም በጅብሪል አማካይነት ለአላህ ትዕዛዝ እጅ እንዲሰጡ አዘዛቸው። እሳቸውም ለጌታቸው ትዕዛዝ ፍጹም ታዛዥ መሆናቸውን አረጋገጡ። ይህን እውነታ አላህ በተከበረው ቃሉ በሱረቱል በቀራ 131ኛው አንቀጽ ላይ እንዲህ ብሎ ይነግረናል። إذ قال له ربه أسلم قال أسلمت لرب العالمين ጌታው ለእርሱ ታዘዝ ባለው ጊዜ መረጠው። ለዓለማት ጌታ ታዘዝኩ አለ። ነቢዩላህ ኢብራሂም አላህ ለትዕዛዙ እጅ እንዲሰጡ ካዘዛቸው በኋላ ፍጹም ታዛዥነታቸውን ገልጸው ዳዕዋ ጀመሩ። ማህበረሰባቸው አላህን አያውቅም፣ ቤተሰቦቻቸው ጣዖት ያመልካሉ። ያለባቸው ኃላፊነት ክብደት እረፍት አልሰጣቸውም። ወደ አላህ መንገድ የመጣራቱን ሂደት ከጣዖት ቸርቻሪው አባታቸው መጀመር እንዳለባቸው ወሰኑ። ወደ አባታቸውም ሄደው አባቴ ሆይ አላህ ሰዎች እሱን ብቻ እንዲያመልኩ ልጣራ አዞኛል።
ዳዕዋዬን ካንተ መጀመር መረጥኩኝ። እነዚህ የማይጠቅሙና የማይጎዱ የማይሰሙና የማያዩ ጣዖታትን ትተህ አላህን ብቻ ተገዛ እያሉ ወደ አላህ አምልኮት መጣራታቸውን አላህ በሱረቱል መርየም ከአንቀጽ 41 እስከ 45 ድረስ በሚከተለው መልኩ ይነግረናል። واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا በመጽሐፉ ውስጥ ኢብራሂምንም አውሳ እርሱ በጣም እውነተኛ ነብይ ነበርና ለአባቱ ባለጊዜ አስታውስ። አባቴ ሆይ የማይሰማንና የማያይን ካንተም ምንንም የማይጠቅምህን ጣዖት ለምን ትገዛለህ? አባቴ ሆይ እኔ ከእውቀት ያልመጣልህ ነገር በእርግጥ መጥቶልኛልና ተከተለኝ፣ ቀጥተኛውን መንገድ እመራሃለሁና። አባቴ ሆይ ሰይጣንን አትገዛ፣ ሰይጣን ለአርራህማን አመፀኛ ነውና። አባቴ ሆይ እኔ ከአርራህማን ቅጣት ሊያገኘህ ለሰይጣንም ጓደኛ ልትሆን እፈራለሁ። ነብዩ ኢብራሂም በጣም አስደናቂና አስተማሪ በሆነ መልኩ ክብር በተሞላበትና እኔ አዋቂ ነኝ የሚል የኩራት ስሜት በሌለበት የሚገርም አካሄድ አባቴ ሆይ እያሉ ላደረጉት ለዚህ ጥሪ ከአባታቸው የተቸሩት ምላሽ ተስፋ የሚያስቆርጥ ነበር። የአባታቸው ምላሽ ምን እንደነበረ አላህ ሲነግረን እዛው በሱረቱል መርየም 46ኛው አንቀጽ እንዲህ ይለናል። قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا አባቱም ኢብራሂም ሆይ አንተ አማልክቶቼን ትተህ የምትዞር ነህን? ባትከለከል በእርግጥ እወግርሃለሁ፣ ረጅም ጊዜንም ተወኝ አለ። ይሁን እንጂ ነብዩላህ ኢብራሂም በአባታቸው መልስ ተስፋ ቢቆርጡም ሳይበሳጩ የሰጡት መልስ በዛው ምዕራፍ 47ኛው አንቀጽ እንዲህ የሚል መሆኑ ተነግሮናል። قال سلام عليك سأستغفر لك ربي إنه كان بي حفيا ደህና ሁን፣ ወደፊት ከጌታዬ ምህረትን እለምንልሃለሁ፣ እርሱ ለኔ በጣም ሩህሩህ ነውና አለ። ነብዩላህ ኢብራሂም ዳዕዋቸው አባታቸው ዘንድ ፍሬ ባለማፍራቱ ስሜታቸው ቢጎዳም የዳዕዋ ጉዟቸውን ከመቀጠል አላገዳቸውም። በዘመኑ ወደ ነበረው ነምሩድ ወደሚባለው ንጉስ ሄደው ዳዕዋ ማድረግ ጀመሩ። የነምሩድ ባለሟሎች ጌታችን ነምሩድ ነው የሚል መልስ ሲሰጡ ነብዩላህ ኢብራሂም በቁርጥነትና በአላህ ላይ በመመካት ነምሩድ ጌታ እንዳልሆነና የሁላቸውም ፈጣሪ አላህ መሆኑን አስመልክቶ ያደረጉትን ዳዕዋ አላህ ሲነግረን እንዲህ ይለናል። አይደለም፣ ጌታችሁ የሰማያትና የምድር ጌታ ያ የፈጠራችሁ ነው፣ እኔም በዚህ ላይ ከመስካሪዎቹ ነኝ አለ። የዚህን ጊዜ ነምሩድ ጌታ መሆኑን ሞገተ። ነብዩላህ ኢብራሂምም አላህ ማለት ምን አይነት ጌታ እንደሆነና የነምሩድን ደካማነት ያስመሰከሩበትን መረጃ አላህ በሱረቱል በቀራ 258ኛው አንቀጽ ላይ ይነግረናል። ألم تر إلى الذي حاج إبراهيم في ربه أن آتاه الله الملك إذ قال إبراهيم ربي الذي يحيي ويميت قال أنا أحيي وأميت قال إبراهيم فإن الله يأتي بالشمس من المشرق فأت بها من المغرب فبهت الذي كفر والله لا يهدي القوم الظالمين ወደዚያ አላህ ንግስናን ስለሰጠው ኢብራሂምን በጌታው ነገር ወደ ተከራከረው ሰው አላየህምን? ኢብራሂም ጌታዬ ያ ህያው የሚያደርግና የሚገድል ነው ባለ ጊዜ እኔ ህያው አደርጋለሁ እገድላለሁም አለ። ኢብራሂም አላህ ፀሐይን ከምስራቅ በኩል ያመጣል፣ አንተ በምዕራብ በኩል አምጣት አለው።
ያም የካደው ሰው ዋለለ፣ መልስ አጣ። አላህም በዳዮች ህዝቦችን አይመራም። ነምሩድ በዚህ መልኩ ማላገጥ ሲጀምር አላህ አዋርዶት ነቢዩላህ ኢብራሂምን በሐቅ ላይ የበላይ አድርጎ ተአምረኛው ጌታ ያ እኔ አምላክ ነኝ ሲል የነበረውን ነምሩድ አንድ ትንኝ በአፍንጫው ገብታ ራሱን እንኳን ከመከራ ማዳን እንደማይችል በማሳየት ለዘመናት ስታሰቃየው ቆይታ በዛው ፍጻሜው እንዲሆን አደረገው። ነቢዩላህ ኢብራሂም ዳዕዋቸውን ከንግግር ወደ ተግባር ለመቀየር ወሰኑ። ለጣዖት አምላኪያን የሚያመልኳቸው ጣዖታት ያልተገዛቸውን መጉዳትም ሆነ የተገዛቸውን መጥቀም እንደማይችሉ ከዚህም በላይ ራሳቸውንም ከጥቃት የማይከላከሉ መሆናቸውን ማሳየት እንዳለባቸው አመኑ። የበዓላቸው ቀን ጠብቀው ሁሉም ተሰብስበው ወደ በዓሉ ሲሄዱ ነቢዩላህ ኢብራሂም መጥረቢያቸውን ተሸክመው ወደ ጣዖቶቻቸው አመሩ። የተለያየ ሰደት እንዲሁም ምግብም አጠገባቸው ተቀምጦ አዩ። አትበሉም እንዴ እያሉ ያናገሯቸው ጀመር። መልስ የለም። ትልቁን ብቻ አስቀርተው ጣዖታቱን ፈላልጠው ጨረሱ። ከዛም መጥረቢያውን በትልቁ ጣዖት ላይ አስቀምጠው ጥለው ሄዱ። ጣዖት አምላኪያኖቹ ከበዓል ማክበሪያ ሲመለሱ በጣዖቶቻቸው ላይ የተሰራውን ጉዳዩ። ስለ ጣዖቶቻቸው ደካማነትና ስለ ራሳቸው አቅለቢስነት ከማሰብ ይልቅ በማለክቶቻቸው ላይ ማን ነው ይህን የሰራው እያሉ መጠየቅ ጀመሩ። ኢብራሂም የሚባል ነው ተባለ። ፈልገው ጠየቋቸው። እሳቸውም ትልቁን ጠይቁት የሚናገር ከሆነ ብለው መለሱ። ይህን ክስተት ቁርአን በሚቀጥለው የአልአንቢያ ምዕራፍ 59 እስከ 67 በዝርዝር አስቀምጦልናል። ቃሉ መን ፈዐለ ሃዛ ቢአሊሀቲና ኢነሁ ለሚነ ዛሊሚን قالوا سمعنا فتى يذكرهم يقال له إبراهيم قالوا فأتوا به على أعين الناس لعلهم يشهدون قالوا أأنت فعلت هذا بآلهتنا يا إبراهيم قال بل فعله كبيرهم هذا فاسألوهم إن كانوا ينطقون فرجعوا إلى أنفسهم فقالوا إنكم أنتم الظالمون ثم نكسوا على رؤوسهم لقد علمت ما هؤلاء ينطقون قال أفتعبدون من دون الله ما لا ينفعكم شيئا ولا يضركم أف لكم ولما تعبدون من دون الله أفلا تعقلون በማለክቶቻችን ይህንን የሰራ ማን ነው? እርሱ በርግጥ ከበደለኞች ነው አሉ። ኢብራሂም የሚባል ጎበዝ በመጥፎ ሲያነሳቸው ሰምተናል ተባባሉ። ይመሰክሩበት ዘንድ በሰዎች ዓይን ፊት ላይ አምጡት አሉ። ኢብራሂም ሆይ በማለክቶቻችን ይህንን የሰራህ አንተ ነህን? አሉት። አይደለም፣ ይህ ታላቃቸው ሰራው። ይናገሩም እንደሆነ ጠይቋቸው አለ። ወደ ነፍሶቻቸውም ተመለሱ። እናንተ በመጠየቃችሁ በዳዮቹ እናንተው ናችሁም ተባባሉ። ከዚያም በራሶቻቸው ላይ ተገለበጡ። እነዚህ የሚናገሩ አለመሆናቸውን በእርግጥ አውቀሃል አሉ። የዚህን ጊዜ ጥሩ መግቢያ አገኙ። ጠንከር ባለ ሁኔታ ዳዕዋ አደረጉላቸው። ይህንንም ቁርአን በዛው ምዕራፍ በሚቀጥሉት አንቀጾች ላይ ይነግረናል። ታዲያ ለእናንተ ምንም የማይጠቅማችሁንና የማይጎዳችሁን ነገር ከአላህ ሌላ ትገዛላችሁን? አላቸው። ለእናንተ ከአላህ ሌላ ለምትገዙትም ነገር አታውቁምን? አለ። ጣዖት አምላኪያኑም በመረጃ ሲሸነፉ ሐቅን ከመቀበል ይልቅ ወደ ኃይል ተሸጋገሩ። ይህ የሁሉም የባጢል ተከታዮች ባህሪ ነው። መረጃ ሲያጡ ጡንቻን መረጃ ያደርጋሉ። ኢብራሂምንም አቃጥሉ፣ ጣዖቶቻችሁንም እርዱ አሉ። ይህም እውነታ ቁርአን በሚቀጥለው አንቀጽ ያስቀምጣል። ቃሉ ሐርቁሁ ወንሱሩ አሊሀተኩም ኢን ኩንቱም ፋዒሊን
ሰሪዎች እንደሆናችሁ አቃጥሉት፣ አማልክቶቻችሁንም እርዱ አሉ። በእሳት ላይ ጣሉትም። አቅለቢሶቹም ነቢዩላህ ኢብራሂምን ለማቃጠል ወሰኑ። ጥፋታቸው ጣዖታትን ራቁ፣ አላህን ብቻ ተገዙ ማለታቸው ነው። በወቅቱ የነበረው መንግስት ግንብ ገንቡና እሳት አቀጣጥላችሁ እዛ ውስጥ ጣሉት ብሎ አዘዘ። ይህን ክስተት ቁርአን እንዲህ ብሎ ይነግረናል። ለእርሱም ግንብን ገንቡ፣ በእሳት ነበልባል ውስጥ ጣሉትም አሉ። በመንግስት ትዕዛዝ ከፍተው 30 ሜትር ጎኑ የተራራ ጫፍ የሚሆን ምሽግ ተገነባ። ማንኛውም ህዝብ እንጨትን እንዲሰበስብ ታዘዘ። ሴት፣ ወንድ፣ አዋቂ፣ ልጅ ሁሉም ወደ 40 ቀን አካባቢ ስራውን ትቶ መሰብሰብ ጀመረ። በዚህ ታይቶም ተሰምቶም በማይታወቅ ክምር እሳት ተለኮሰበት። ነበልባሉ ከሰማይ አሞራ ይጠልፍ ነበር ይባላል። ጣዖት አምላኪያን ጉድ ተሰሩ። ኢብራሂምን እንዴት በዚህ እሳት ይወርውሩ? የሰው ሸይጣን መጥቶ ወስፈንጥር ሙንጀኒቅ ዛሬ በዘመናዊ መልኩ መድፍ የሚባለው አይነት ማለት ነው እንዲሰሩና እዛ ላይ አድርገው እንዲወረውሯቸው ሐሳብ አቀረበ። እንደተባሉት አደረጉ። በዚህ ሁኔታ ላይ እያሉ ጅብሪል መጣ። ምን ትፈልጋለህ አላቸው። ነቢዩላህ ኢብራሂምም ካንተ ምንም አልፈልግም፣ አላህ በቂ ነው፣ ምን ያማረ መጠጊያ ነው አሉ። ወዲያውም የአላህ እርዳታ መጣ። አላህ እሳትን አናገረ። ያንንም ቁርአን እንዲህ ብሎ አረጋገጠው። ቁልና ያ ናሩ ኩኒ በርደን ወሰላመን ዐላ ኢብራሂም ወአራዱ ቢሂ ከይደን ፈጀዐልናሁሙል አኽሰሪን። እሳት ሆይ በኢብራሂም ላይ ቀዝቃዛ ሰላምም ሁኚ አለን። በእርሱም ተንኮልን አሰቡ፣ ዝቅተኞችም አደረግናቸው። ነቢዩላህ ኢብራሂም እሳት ውስጥ አላህን እያወሱና ለሱ እየሰገዱ ምንም ሳይሰማቸው ቀዩ። አላህ መላኢካ ልኮ ያበስራቸው ነበር። እሳቱ ሲያቆም ነምሩድ የሆነውን ለማየት መጣ። ያየውን ማመን አቃተው። ቆመው እየሰገዱ ነበር። ያ ኢብራሂም ብሎ ተጣራ። እሳቸውም ከሶላታቸው ሲወጡ መልስ ሰጡት። ከዚህ እሳት እንዴት ዳንክ አላቸው። የኔና ያንተ ጌታ አላህ አዳነኝ አሉት። ለጌታህ ቁርባን አቀርባለሁ አላቸው። እሳቸውም አላህ የከሃዲያንን ቁርባን አይቀበልም አሉት። ከዚህ ሙዕጂዛ በኋላ የነምሩድ ህዝቦች ነቢዩላህ ኢብራሂምን የበለጠ ማሰቃየት ጀመሩ። ድግምተኛ ነውም አሉ። በዚህን ጊዜ ያጎታቸው ልጅ ሳራና የወንድማቸው ልጅ ሉጥ ተከትለዋቸው ዳዕዋቸውን ተቀበሉ። ሳራንም አገቧት። አላህ ኢራቅን ትተው እንዲወጡ አዘዛቸው። ሳራንና ሉጥን አስከትለው ከኢራቅ ምድር ወጡ። ዳዕዋ እያደረጉ ከኢራቅ ወደ ከነአን ወይም ፈለስጢን፣ ወደ ሻም ከዛም ወደ ግብጽ ምድር አመሩ። የግብጽ ምድር ሲደርሱን ድንኳን ወጥረው አረፉ። ስለ ሳራ ቁንጅና ተሰራጨ። ንጉሱም ወታደሮቹን ልኮ ሳራን ከነቢዩላህ ኢብራሂም ነጥሎ ወደ ቤተ መንግስቱ አስወሰዳት። ሊቀርባትም ከጀለ። ዱዓ ታደርግ ጀመር። ሆዱ ላይ ህመም ተሰማው። ተዋት። ጌታሽን ለምኝልኝ አልነካሽም አላት። ዱዓ አደረገችለት፣ ተሻለው። መልሶ ከጀላት። አሁንም ዱዓ አደረገችበት፣ ህመም ተሰማው። ጌታሽን ለምኝልኝ አልነካሽም አላት። ዱዓ አደረገችለት፣ አሁንም ከጀላት። ዱዓው ቀጠለ። ተመልሶ ታመመ። ከዚህ በኋላ አላስብም፣ ዱዓ አርጊልኝ አላት። አደረገችለት፣ ተሻለው። ወታደሮቹን ጠርቶ ሀጀርን በስጦታ ሰጥቶ ሌላም ጨምሮ ሂዱ፣ ወደ አመጣችሁበት መልሷት አለ። ወደ ኢብራሂም ተመለሰች።